ኮምፎርት ደርሰናል። ምን ልጋብዛችሁ ቅመሞች? ዛሬ ግብዣ በኔ ነው። ስሙ ማን ነው? ማደያው ማለት ነው። አረብ ሀገር ያለ ሁሉ እዚህ ሀገራችንም አለ ማለት ነው። ሁሉም ነገር ኑቴላ አለ፣ ከቻፕ አለ፣ ሁሉም ነገር አለ። ቤተሰብ ሀይቅ ከተማን በማታው ላስጎበኛችሁ ነው። ዛሬ ወጣ ብያለሁ ማለት ነው። እንዴት አያችኋት? መቼም ያው በካሜራ ሳታዋት አትቀሩም። እኔ ደግሞ ላሳያችሁ ብዬ ነው። ብቻ አምሮባታል። ደስ አይልም? ይሄ መስመሩ ከተሰራ በኋላ በቃ ፈካ ፈካ ብላለች። ወደፊት ደግሞ እናንተ ስትመጡ መንገዱ ይሄ ምንድነው የሚሆነው? ሰራሚክ ይሆናል አይደለ? እና እንዴት ነው በማታ ወጥቻ አላቅም። የሚገርማችሁ ነገር ማለት ነው ገና ዛሬ መጀመሪያ እንውጣ ይለኛል። እኔ ግን በቃ ቆይ ዛሬ ነገ እያልኩኝ ዛሬ ደረስኩ ማለት ነው። እና ብቻ ደስ ይላል፣ ያምራል። ካሜራ ላስገባቸው። ኧረ ምን ችግር አለው እንዴ? እንግዲህ ቪዲዮውን ላይክ እንደምታረጉት አልጠራጠርም ማለት ነው። ሀባይቢ ይሄ ራሱ እኮ አንድ ደስ የሚል ነገር ነው። የድሮዋን ዲቦዋን ሀይቅ ተቀይራ አሁን እንደዚህ ሆና ስታዩት በጣም ያስደስታል። እንግዲህ ያው ለውጥ ላይ ነን። ከነውጥ ወደ ለውጥ እየሄድን ነው። ኢንሻአላህ ደግሞ ከነገ ወዳ ሌላ ታሪክ ይሆናል ብዬ አስባለሁኝ ባላህ ፈቃድ ማለት ነው። እና ግን ማለት ነው ብርድ አለ። ቢሆንም ሁሉን ችለን የተጓዝን ነው። ፎቶ የሚነሳለ በቃ ሁሉም በሚፈልገው መንገድ አያችሁት። እዚህ ደግሞ ሳር እየተተከለ ነው። ከዛ መስመር ከዚህ መስመር ከዚህ ሳር ብቻ ደስ ይላል። እዚህ ውሃ እያጠጡ ነው። ኧረ የሌለው ኳስ ይጫወታሉ እዚህስ ማሻአላህ። ይሄ ቤት ይመስላችኋል? ከመናኸሪያው በታች ማለት ነው። ወደ አስፋዋሳ ቤት ነው የሚባለው ድሮ በዛ አካባቢ መሰለኝ ባልሳሳት። ወደ ኮምፎርት አካባቢ እየደረስን ነው። ኮምፎርት ደርሰናል። ምን ልጋብዛችሁ ቅመሞች? ዛሬ ግብዣ በኔ ነው፣ እንዳትጨነቁ ማለት ነው። እጋብዛችኋለሁ። ብቻ እናንተ ምርጫችሁን ይሄ ነው ብላችሁ አስቀምጡ። በዚህ እንግዲህ ወደ ገበያ መሄጃ መናኸሪያ መግቢያው አካባቢ ነው። ይሄ ምንድነው የሚባለው? ይሄ ሆቴል ስሙ ማን ነው? ማደያው ማለት ነው። ጨለማው ገባን ደግሞ ብለን አልሐምዱሊላህ። ወደዚህ ደግሞ ጨለማው መንደር ነው የሚባለው፣ ጨለማው ሰፈር። ዘወር እያልን እንግዲህ ትንሽ
ንፋሱ ኮምፎርት ደርሰናል። ምን ልጋብዛችሁ ቅመሞች? ዛሬ ግብዣ በኔ ነው፣ እንዳትጨነቁ ማለት ነው። እጋብዛችኋለሁ ብቻ እናንተ ምርጫችሁን ይሄ ነው ብላችሁ አስቀምጡ። በዚህ እንግዲህ ወደ ገበያ መሄጃ መናኸሪያ መግቢያው አካባቢ ነው። ይሄ ምንድነው የሚባለው? ይሄ ሆቴል ስሙ ማን ነው? ማደያው ማለት ነው። ጨለማው ገባን ደግሞ ብለን አልሐምዱሊላህ። ወደዚህ ደግሞ ጨለማው መንደር ነው የሚባለው፣ ጨለማው ሰፈር። ዘወር እያልን እንግዲህ ትንሽ ንፋሱ ዙረን የተደረስን ማደያው ከዛ የተደረስን ምንድነው የሚባለው? አደባባው አይደለ ይሄ? እስኪ በዚህ ደግሞ አደባባው ይኸው እዚህ ፋሲካ በዚህ ወደ ቤታችን ልንገባ ነው። ዞር ተመለስን። እዚህ ደግሞ አንድ ሱቅ ላስጎብኛችሁ እስኪ። አረብ ሀገር ያለ ሁሉ እዚህ ሀገራችንም አለ ማለት ነው። ሁሉም ነገር ኑቴላ አለ፣ ከቻፕ አለ፣ ሁሉም ነገር አለ። ማሻአላ አሁን ገዝተሽው ነው ባላም ሰውስ ሰምተሻል? አዎ ገብተሻል። የሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈርኩኝ